ስለ ማቭን ፍሪ አካውንት ለቅቄላችሁ ነበርና ስለ ታስክ አሰራሩ እዚህ ጋር ቪዲዮ እንደምታዩት ነው። ይሄን ኮፒ ሊንክ አድርጋችሁ ሊንኩን ወስዳችሁ እዛ ኤክስ ከሆነ ኤክስ ላይ ኢንስታግራም ከሆነ ኢንስታግራም ላይ ሄዳችሁ በሰውየው በባለቤቱ ስም መፈለግ ነው። ከዛ በኋላ ፎሎ አድርጋችሁ ስክሪንሻት እያደረጋችሁ እዚህ ጋር ማቪንዶ ትሬዲንግ ይላል። ማቪንዶ ትሬዲንግ ከዛ ተገቡና ፎሎ ታደርጋላችሁ። ከዛ በኋላ ስክሪን ሻት ታደርጋላችሁ። ከዛ በኋላ መታችሁ ፋይሉን አታች ማድረግ ነው። አታች እዚህ ጋር ያለው ፋይል አታች ይላል። እንደዚህ እያደረጋችሁ ነው ታስኩን የሚሰሩትና ትንሽ ከሌሎቹ ከበድ ሊል ይችላል። ማለት ፖይንቶችም የሚሰጠው በጣም ትናንሽ ፖይንት ነውና ምናልባት ሌላ ጓት ፋንድድ ያመለጣችሁ ልጆች ይሄን መሞከር ትችላላችሁ። እዚህ ጋር ሲጨርሱ ኔክስት ኩዌሽን ይላልና እንደዚህ ያደረጋችሁ ስራ አላችሁ። ግን እዚህ ጋር እስኪደርሱ ድረስ ያለው ነገር ምንድነው? ዲስኮርድ አለ፣ ደግሞ ቴሌግራም አለ። እነዛ ጋር ምንድነው ኮኔክት አድርጉ ነው የሚለው። ኮኔክት ብቻ ነው የምታደርጉት። ዲስኮርድ ካላችሁ አካውንት ከፍታችሁ ከሆነ ከሱ ጋር ኮኔክት ማድረግ ነው። ቴሌግራም ላይ ደግሞ ቴሌግራምን ትነኩና ወደ ቴሌግራም ያስገባችኋል። ከነካችሁ በኋላ ስልክ ቁጥር ያስገቡላል። ስልክ ቁጥር ካስገባችሁ በኋላ ወደ ቴሌግራማችሁ ትገቡና ከዛ በኋላ ምንድነው ወደ ዋናው አሁን ቴሌግራም የሆነ ነገር ፋይል ሲላክ የሚገባው የሆነ ሜሴጅ የራሳችሁ የሆነ ኢንፎርሜሽን የሚገባው አለ። የሲስተሙ ዋናው እሱ ላይ ትገቡና ኮንፊርም ታደርጋላችሁ። እዛ ጋር የተጠየቀው የእናንተ ቁጥር ነው ይላል። አዎ ኮንፊርም ታደርጋላችሁ። ከዛ በኋላ ኮኔክት ይሆናል ማለት ነው። ዲስኮርድም እንደዛው፣ ሌሎች ኤክስም ምን እንደዛው ነውና ዝም ብላችሁ ያላችሁ ልጆች ይሄን ብትሞክሩ አሪፍ ነው እላለሁ። ምክንያቱም አንዳንዴ ቀለል ይመጣል፣ አንዳንዴ ከበድ ሚልም ይመጣል። እኔ እንግዲህ ዛሬ ነው የጀመርኩት። ዛሬ ጀምሬ የ300 ፖይንት ነው ያለኝ እና 5K ለመግዛት ስንት ነው የሚለው ወደ 1000 ምናምን ፖይንት ያስፈልጋል ምናምን ነገር ያሉና ይሄን ለማሳየት ያክል ነው። ገብታችሁ ብትሰሩ ትጠቀሙበታላችሁ። ምክንያቱም ሌላ የተሻለ ነገር ካለ መቶ ትችላላችሁ። ግን የተሻለ ነገር ከሌለ ይሄን መስራቱ ይጠቅማል እላለሁ እና መስራት ትሰራችሁ። እንግዲህ ኢዚ መኒ የለም ጋይስ። ትሬዲንግን ራሱ ስንመርጥ ምንድነው ኢዚ አይደለም። መንገዱ በጣም ይከብዳል። ማለት ነገሩ እስኪገባችሁ ድረስ እስክትረዱ ድረስ ወደ መስመሩ እስክትገቡ ድረስ ያለው ውጣ ውረዱ በጣም ቢከብድም ያው እንግዲህ ለዛ ነው ያ እንግዲህ በትንሽ ማለት ኢትዮጵያን የማያለፋን ነገር ነው የምንፈልገው። የማያለፋ ነገር የለም። እዚህ ጋር ደግሞ ምንድነው ይሄ ጋር ቪዚት በምትለው ጋር ተገቡና ከዛው ያለው ነገር ህጋቸውን አንዱን ህግ ትወስዱና ከዛ ኮፒ ታደርጋላችሁ። ኮፒ ያደረጋችሁትን እዚህ ጋር ኢንተር ዩር ሳም ሄር ቴክስት ምናምን የሚለው እዛው ትጽፋላችሁ። ኮፒ ማድረግ ነው። ውስጥ ገብታችሁ ከዚህ ህጉ ከአንዱን ተገቡና ኮፒ ታደርጉና ወጣችሁ ደግሞ ፔስት ማድረግ ነው። ከዛ በኋላ ምንድነው እሱንም እንትን ኮንፊርም ማለት ነው። ሬት ደግሞ እዚህ ጋር ተሰጣላችሁ። ከዛ በኋላ በቃ ብቻ ምንድነው እያንዳንዱ የተለያየ ነው። እዚህ ጋር ያለውን ቅድሚያ ማንበብ ነው። ሩል አላቸው። ሩሉን አንብባችሁ እንዲህ አድርጉ ይላል። አንዳንድ ቦታ ላይ ለምሳሌ ተረስት ነው መሰለኝ። አዎ ተረስት ፕሮፌርም ነው መሰለኝ። እሱ ጋር ገብታችሁ አካውንት